በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዱ አባታችን መላከ ታቦር መምህር ኢያሱ እንዲሁም መምህራነ ወንጌል ሊቃውንተ ቤተ ክርስቲያን ማህበረ ምእመናን ወምእመናት በእግዚአብሔር ስም እንደምን አረፈዳችሁ እንደምን ሰነበታችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ ስሜ መልአከ ብርሃን መምህር ዘመነ ካሴ እባላለሁ። የጎላ ቅዱስ ሚካኤል ስብከተ ወንጌል ነኝ። ወደዚህ ቦታ የመጣሁበት ምክንያት ቢኖር የዛሬ ዓመት ታምሜ በቅቡ በኃይለኛው ታምሜ ጨጓራዬ ላይ እጢ ወጥቶ እሱ በሆስፒታል ወጥቶልኝ ከወጣ በኋላ የወጣው አስቸጋሪ ነገር ወደ ሌላ ነገር ስለተቀየረ እንደገና ደግሞ የካቲት ሆስፒታል ገብተው ከዚያ ኬሞ እንዲወስዱ ስለተባሉ ከዚያ 6 ጊዜ እሱን ከወሰድኩ በኋላ ክትትል እያደረኩ ከዚያው ከቆዩ በኋላ ላይ መጋቢት አካባቢ ላይ በጣም እንደገና መልሷል። መጋቢት ከእንጀስ መረመር ልቤ እያንዳንዱ ያለው ዕቃ ውስጥ ቃልቋል። በዚያ በነበረው መድኃኒት ማለት ነው። እያንዳንዱ እንግዲህ እንደ ዘመኑ መሳሪያ ዕቃ እየሰባበረብኝ ማለት ነው። ውስጥ የሰዎች የነበረው መድኃኒት። ስለዚህ ልቤ ተባ ጨምሯል። እንዲሁም ጉበቴ እንዲሁም ሳምባዬ በቀኝ በኩል ያለው ውሃ አዝሎ ነበረ። በሱ ምክንያት ምናምን ዶክተሮቹ አሁን እኛ የምንሰጠውት ነገር ልቦት ልቷ ስለወረደች ከዚህ በኋላ ላይ በመንገድ ላይ ድንገት ሊጥለው ስለሚችል ወደ ጥቁር አንበሳና ወደ ቅዱስ ጳውሎስ ሪፈረንስ አፍልዎትና ከዚያ እንደገና በልቦታ አጋዥ የሚሆን ምን ይጨመርልዎት መድኃኒት ወይም ደግሞ ባትሪ ገባለዎት ተባልኩ። በኋላ ጽሕፈቱ ጻፉ። የማድረገውን አውቃለሁ ብዬ ደብዳቤው ተጻፈልኝ። ሪፈሩ ማለት ነው። እሱን ይዞ ወደ ቤት የገባው ወደ ቤት ገብቼ ከባለቤቴ ጋር ተማከርኩና ወይ ሰምቼ ነበር ይሄንን ዜናውን ያለው እዚያ ገዳሙ ወዲያ ያለው ግን በታሪክ ማቃለው ወደዛውም ስለሆነ አውቃለሁ ማንኛውም ነገር ያለው ነገር። ይሄንን ግን እንደ አዲስ ስለሰማሁ ያን የተሰጠኝ የሁለት ወር ክኒን ብዙ 5 አይነት መድኃኒት እሱን ሁሉ ጥዬ ወረቀቱንም ለሁለቱ ለታላላቆቹ ሆስፒታሎች ለአዲስ አበባ አደገኞች ወይም ደግሞ የበላይ ለተባሉት ሆስፒታሎች የተጻፈልኝን ሪፖርት ትቼ መጣሁ። ልክ መጋቢት 1 ቀን መጥቼ 3 ቀን እንደወሰድ ብቻ እየመሰለ ሲወጣልኝ ከዚያ በኋላ በሁለተኛው ቀን በሶስተኛው ቀን በአራተኛው ቀን እያለ 7 ቀን ከቆየሁ በኋላ በሰባተኛው ቀን የሚገርማችሁ ነገር ቢኖር ቤቴ ያለሁበት ሁለተኛ ፎቅ ላይ ነው ያለሁት ማህበር ቤት። ከውጭ ስመጣ ገና ግቢ ሳልገባ አንድ ጊዜ አልፋለሁ። አንደኛው ፎቅ ላይ ሰዎቹ ካሉ ከቤት ገብቼ ሶፋ ላይ ቁጭ ብዬ አረፍቴ ውሃ ተሰጥቶኝ ልቤ ተረጋግቶ እገባለሁ። ሰዎቹ ከሌሉ ደግሞ ቤተሰቦቼ ባለቤቴና ልጄ ወንበር እያመጡልኝ መንገድ ላይ እያረፍኩ ከቤቴ ደርሳለሁ። ከዚያ ሁለተኛው ፎቅ ላይ ከዚያ እንዳልወርድ ደግፈው ሶፋ ላይ ያስቀምጡኝ ነበር። እንዲያ እያልኩ የነበርኩት ሰው በበለቁ ከባለቤቴ ጋር ተነጋግሬ አብይ ጾም ላይ አሁን ወደ መጋቢት ሚያዝያ 1 ጀምሮ ከወሰድኩ በኋላ ምን ሆንኩ መሰላችሁ? ይህን እንዳገት 10 ሊትርና 20 ሊትር እያስወጣለሁ። አይገርማችሁም? እግዚአብሔር ታምኑ ለምን እግዚአብሔር በላይ ለቅዱሳን እግዚአብሔር አምላክ በቅዱሳኖቹ ላይ ያሉ የሚያደርገው ታምር የሚያስደንቅ ወይም ድንቅ ነው። እጹብ ድንቅ ነው እንደተባለው ሁሉ የጻድቅ ታላቅ አባታችን ይህን ታምር ሰርተውልኛል። ለምን እንዳደረጉ አሁን ቀርሶ የማሮት ዛት እግዚአብሔር ማመስገን ነው። ይሆን ዘንድ 2000 ብር ይዤ መጥቻለሁ። እግዚአብሔር የተመሰገነ ይሁን። ለልበሮ ምስጋና ለታዲያ 2000 ብር ገቢ አድርገዋል። ከእንግዲህ እዚህ ላይ መጨመር አያስፈልግም። ግልጥ ነው አይደለ? ማመስገን ነው። ከፍ አድርጎ ምስጋና ብቻ መስጠት